እንግዳችን እንኳን በሰላም ወደ ፍንፍኔ መልቲ ሚዲያ መጣ። እንግዲህ አሁን ምን ጀምረው በምንድነው ራስን በማስተዋወቅ ልጅነትህን የት እንደተወለድክ የት እንዳደግ የት እንደተማርክ ከዛን ጀምርና ያለውን የህይወት መንገድህን እያወራን እንሄዳለን እና እንግዳዬ ማልበል እንኳን ጋበዛችሁ በጣም አመሰግናለሁ። ስሜ ባህሩ በራ ይባላል። የተወለድኩት ሰላሌ አውራጃ የሚባል ነው። ሙከጦሪ የምትባል ከተማ በላይ ወጫሌ ወረዳ ነው የሚባለው። እዛ ነው የተወለድኩኝ። ልክ እድሜ ለትምህርት ስደርስ እሉኩራ የምትባል ትምህርት ቤት አለች። ከአንደኛ እስከ ሶስተኛ እዛ ነው የተማርኩኝ። ከአራተኛ እስከ ስድስተኛ ሮብ ገበያ የምትባል ትምህርት ቤት ነው የምትባል። ሮብ ገበያ የምትባል ትምህርት ቤት ነው። አንደኛ ደረጃ ትምህርት ቤት ናት። ከዛ ከሰባተኛ እስከ 11ኛ ክፍል ሙከጡሪ ሃይስኩል የሚባል ትምህርት ቤት ነው የተማርኩኝ። ከፍተኛ ሁለተኛ ደረጃ ማለት ነው። ከዛ 11ኛ ክፍል ስማር ነው። የትምህርት ህይወት እንዴት ነበር? ምን አይነት ተማሪ ነበር ባህሩ በራ? ከጓደኞቼ ጋር ምን ያህል ቅርርብ ነበራችሁ? የትምህርት ውድድሩ ምን ይመስል ነበር በዛ ጊዜ? ደህና ቅርርብ ነበረኝ። የተወለድኩበትም አካባቢ ህዝቡ ሶሻል ነው። እኔም እንደዛው ነኝ። የተቃኘሁበት በዛ ፍቅርን የሚመግብ ባህል ነው ያደኩበት። በዚህ ነው። ደህና ቅርርብ ነበረኝ ከተማሪ ጋር። በትምህርት ከ7ኛ ክፍል ብቻ ነው 3ኛ የወጣሁት። ከዛ አንደኛ ነው የምወጣው። ከዛ 9ኛ እና 7ኛ ክፍል ነው እንትን ያስለቀቁኝ። ከዛ 8ኛ ክፍልም ሁለተኛ ነው የወጣሁኝ። ከዛ አንደኛ ነው የምወጣው ማለት ነው። እንደ ሙከጡሪ ልጅ ምንድነው ልጆች የሚሰሩት ከትምህርት ውጪ? እረኝነት አለ፣ ኳስ ጨዋታ አለ፣ ምን አለ? እኛ አካባቢ አብዛኛው ዘፈን ነው፣ ባህል ነው፣ የተለያዩ ዘፈን ነው። ከልጅነት ጀምረ ከቤት ነው የምትለማመደው። ቤተሰቦች ናቸው የሚያለማመዱ። ዘፈን ነው ትኩረቱ፣ የህብረተሰቡም የልጆችም እሱን ነበር ኤክሰርሳይዝ የምናደርገው። ከዛ በልጅነቴ ነው ትምህርት ቤት ሄድኩኝ። ትምህርት ቤት ውስጥም ከእረፍት በኋላ ብዙም እንትን አንልም። ያልባለ ቦታ የኳስ ጨዋታ እጅ የመረብ ኳስ ነው እንጂ ሌላ ጨዋታ አልተጫወትኩም። አብዛኛ ጊዜውን ትምህርት ላይ ነው፣ በማንበብ ላይ ነው የማሳልፈው። እንግዲህ ዛሬ የተገናኘንበት ዋናው ትኩረት ከ11ኛ ክፍል በኋላ ህይወትህን ያጋጠመን ነውና ህይወትህ ምን ሆነ? ከ11ኛ ክፍል በኋላ 11ኛ ክፍል ሙከጡሪ ሃይስኩል እንደምትማር ነው አሁን የነገርከን። ከዛ በኋላ ምን ተፈጠረ? 11ኛ ክፍል እየተማርኩ እያለሁ የደርግ መንግስት በ83 ነው የወደቀው። 10ኛ ክፍል ማር ነበር እሱ ስመጣ ማለት ነው። ወያኔ ወይም ደርግ ሲወድቅ 10ኛ ክፍል ነበር የምማረው። ደርግ ከወደቀ በኋላ 84 ዓመተ ምህረት ነው። 4ኛ ክፍል እያለሁ ጥር ውስጥ በጥር ወር እነ ታደሳ ጓደኞች ናቸው በቀላ መኮንንና አሰፋ ባልቻ የሚባሉ ሰዎች ኦነግን ወክለው መጡ። አሰፋ ባልቻ የሸዋ ክፍለ ሀገር የኦነግ ተወካይ ነበር። በሸዋ ክፍለ ሀገር እሱ ነው ኃላፊ የነበረው። ከዛ ወደ ሙከጡሪ መጡ። እኔ አብዛኛው እንደዚህ አላውቅም ስለ ፖለቲካ ነገር። በእርግጥ ከዛ በፊት ለምን ትንሽ አንብቤ ያለው ለማዋጋ ጋዜጠኞችን በዛ ወቅት የነበሩ ኢትዮጵያ ጋዜጠኞችን ድምጽ ስለሚወድ እንደዛ ነው አክተም ማረገው። በዛ ምክንያት ብዙ አነበብኩ፣ የተወሰነውም ቢሆን ማለት ነው። እና ለዘፈን ነው ዘፈን ሲሰማ እኛ ጋር በጣም ስሜት ይነሳሳል። ለዘፈን ነው የሄድኩት። ከዛ አንዳንድ ቃላቶች ሲሰማ ማለት ነው አንድ እልፍነሽ የምትባል ሌሎችም ዘፋኞች ነበሩ ሲዘፍኑ እዛ ሄድኩኝ። ለዘፈን እጄ አንዳንድ ቃላቶች ሲሰማው ሰው ሲጠይቅ ነገሩኝ።
ከዛ ወዲህ መጠየቅ ጀመርኩኝ። ምንድነው አልኩኝ። ሰዎችን መጠየቅ ጀመርኩ። ከዛ ነገሩኝ። ስነግሩኝ ቤተሰቦች ከዚህ አዲስ አበባ ነው የተነሱት ማለት ነው። የተፈናቀሉት ወደ ሰሜን የሄዱት እነሱ ከነሱ ስሰማ ያደግኩትን ነው። አያቶቼ ከዚህ ቅድመ አያቴ ናቸው መሰለኝ ከዚህ ከአዲስ አበባ የተፈናቀሉት። ለዚህ ቁጭት አለባቸው። አያቴ መጥቶ እዚህ አዲስ አበባ ከሰዎች ጋር ይጋጭ ነበር፣ እየገደለ ወደዛ ይመለስ ነበር። ከዛ ጠብቆ በ11 ጥይት ነው የመቱት። እንሳሮ ለም የተባለ ቦታ ገበያ ላይ ጠብቆ ማለት ነው። ከዛ አባቴም እንደዚሁ ጭቅጭቅ ውስጥ ነበር። ክርክር ሰላሌ ወደ መራቢቴ ሲገባ እንደገና ደግሞ የውጫሌ ወደ እንሳሮ ነው የተመደበው የተጠቃለለው ማለት ነው። ያንን እንደ ብቻውን ነው ውጫሌ ወደዚህ የመለሳት ተማግቶ እንደገና ከሰላሌ ሰዎች ጋር ደግሞ ሰላሌን ወደዚህ አውራጃ እንዲሆን የራሱን የቻለ አውራጃ እንዲሆን ነው ተከራክሮ ወደዚህ ያደረጉት። እዛ ውስጥ ነበር። ከዛ ወደ ከፋ ወሰዱት ከሰዎች ጋር ማለት ነው። በ1948 አካባቢ 48 እና 49 ሰላሌን በሙሉ ወደ ተለያዩ ቦታ ጭነውት ነበር በመኪና በመንግስት ደረጃ ማለት ነው። እዛ ውስጥ ጭነውት ነበር። ከዛ ተመልሶ ነው ወዲያውኑ የተመለሰው። ብዙ አብዛኛው ሰው ቡሳ በሽታ ሲያልቅ ማለት ነው። ወባ በሽታ ሲያልቁ ሰው በጠቅላላ የምትነግረኝ አሁን ኮምፕሌን አለ ቤት ውስጥ እየዘፈን ያደግነው ኮምፕሌን ነው እንደዚህ ወቀሳው ነው እና ይሄ ውስጥ ያለ ነው አለ። ያንን ከዚህ ጋር አገናኘሁት። በቃ አሁን የምሰማው ስለ ኦሮሞ ስነሳ ወዲያውኑ ደግሞ ጎበዝ ተማሪ ያነበብኩ ተማሪ ስለሆንኩኝ ተረዳ። ወዲያው ስረዳ ከነዛ ሰዎች ጋር ግንኙነት አደረኩ። እዚህ ከአሰፋ ባልቻ በተለይ መኮንንም አይቼዋለሁ። በተለይ ማነው በቀላ መኮንንም አይቼዋለሁ። መኮንን አልመጣም ሞቷል እሱ። እና ከአሰፋ ጋር ነው የተገናኘ ነው። ከዛ ሁሉም ነገር ተረዳው። በቃ እነሱ የአሰፋ የቅርብ ታደሳ ኃይለማርያምን መጫናቱ ለማን የመሰረቱ ሰዎች ናቸው። ከነርሱ ብዙ ነገር ተረዳው። ከዛ የትምህርቱን ጉዳይ ወደ ጎን አረኩኝና በዚህ ላይ ትኩረት አረኩ። በዚህ ነው መንግስትም እነርሱ ሲወጡ ሌሎቹ ወጡ። አሰፋ እዚህ አዲስ አበባ ነው ተደብቆ የቀረው። ከዛ በዚህ አእምሮ ወደዛ ሄደ። በቃ በዚህ ምክንያት ነው፣ በዚህ ጥርጣሬ ነው። በዚህ ሰዓት የኦነግ ካድሬ ነህ፣ የኦነግ ወታደር ነህ፣ የኦነግ አክቲቪስት ነህ? እኔ ከዋናው ነገሮችና ከድሬዎች ጋር መገናኘት ጀመርኩ ከ84 ወዲህ እንጂ ወታደርም አልነበርኩኝ። ተረዳው የኦሮሞን ጉዳይ ተረድቼ ነው ነገሩ አላስቀምጥ ያለኝ ነው። 11 አክፍል እያለ የኦነግ ካድሬ ነህ ማለት ነው። ወደዛ ሄድኩኝ። ከዛ በኋላ ነው ከድሬነቱ የቀለ ደንበኛ ከድሬ ሆንኩኝ እንጂ በፊት ከነሱ ጋር እጄ ከድሬነት እንትን ወስጄ አይደለም። እንደገና ደግሞ ወታደራዊ ስልጠና ወስጄ አይደለም። ከዛ ነገሩ አላስቀምጣለኝ። ምክንያቱም ከቤተሰቦች ጋር ከአካባቢ በተለይ እኔ የተወለድኩበት አካባቢ በጣም ነው የተጎዳው። ህዝቡ ሆን ተብሎ ነው። ህዝቡ አርፎ አይቀመጥም፣ አልተገዛም። ወዛ ይመታል፣ ወደ ሌላ ቦታ ይሰደዳል። ለመንግስትም እምቢተኛ ናቸው። ሰላሌ እንደምታወቅ መንግስት ዝም ብሎ አይገዛም። መንግስት ራሱ የሚጠብቀው አብዛኛው ስለላ ወደዛ ነው የሚሄደው። በተለይ ለስላሴ ጊዜ ሰላሌ ነው በአመት 2 ጊዜ ሄዶ የሚሰልሉት ማለት ነው። ህዝቡ ሚዲያ ነው፣ ህዝቡ እውነታውን ነው በዘፈን የሚነግረው ማለት ነው። ለጠቅላላ ለህዝቡም ለምንም በልጆች ይጀመራል። ከዛ ጠቅላላ ህዝቡ ጋር ይደረሳል። ያለውን ብሶትና ቁጭት ህዝቡ የሚደርስበትን ጭቆና በዘፈን ነው ለህብረተሰቡም ለመንግስትም የሚያሰማው። በአይነ ቁራኛ የሚታይ ማህበረሰብ ነበር። እና 11 ክፍል ልጨርስ አካባቢ ምን ተፈጠረ? እዛ ኦነግ ተመቶ ሲወጣ ማሳደድ ጀመሩ። አንዳንድ ሰዎችን ከነሱ ጋር ግንኙነት የነበራቸውን ስም ማጥፋት አለ። ሰዎቹ ደግሞ ድሮ በተለይ በቀላ ታስሮ ቢወጡም የመሬት ባለባት ናቸው ምናምን የሚል ወሬ አለ።
ከዛ ወደዚህ እኛንም ወደዛ ባላባት ልጆች ሊያስመልሱ ነው መሬት ሊያስመልሱ ነው የሚል ወሬ አለ። ህብረተሰቡ በጣም የነቃ በዚህ በፖለቲካ ጉዳይ ውስጥ ገብቶ አላየም። ወዲያውኑ አንድ ዓመት ውስጥ የትኛው ነው ለኔ ተቆርቋሪ የትኛው ነው የኔ ጠላት ብሎ አልተረዳም ገምግሞ። እዛ የሚወራው ወሬ ነው የሚቀበለው። እዛ እኛ ላይ ፕሮፓጋንዳ ጀመሩ። በዚህ ምክንያት የተለያዩ ስም ነው የሚሰጡ። ገበያ ውስጥ አሁን አንተም መምታት ከፈለጉ ሌባ ይላል። አንዱ ቁጭ ብሎ ይመታል። በቃ ህብረተሰቡ ግን አያውቅም ሌባ ነው የተመታው ይላል። እና በዚህ በተለያዩ ስም ነው የሚሰጥ። ያኔ እንደዛ አይነት ስም ተሰጥቶኝ ነው የታሰርኩት። የሆነ ጋር የነበሩ ይላል። በዛ ጊዜ ኦህዴድ ነው ወያኔ ነው ማን ነው ያሰራው? አንድ ላይ ነበሩ። ሻቢያም ድጋፍ ተሰጥ ነበር። ሻቢያ ወታደርም ትንሽ ነበር። ወያኔና የወያኔ ወታደርና ከነሱ ጋር የመጣው ፉዲ ወታደሮች ናቸው። አንድ ላይ ነበሩ። አንድ ላይ ነው ኦህዴድ በኋላ ላይ ነው በስትራክቸሩ ሲዘረጋ እንጂ አንድ ላይ ነበሩ። አንተ ስትታሰር እኔ መጀመሪያ ስታሰር እነሱ እንትን ያሉት አሉ የደርግን ንክኪ ያለባቸው ምናምን ብሎ ብዙ ሰዎችን ታዋቂ ሰዎችንና ዕውቀት ያላቸውን አይደለም። አብዛኛው ወያኔ የሰበሰበቻቸው የስነ ልቦና ችግር ያለባቸው የህብረተሰቡን ዝቃጭ ህብረተሰብ ነው ሰብስባ እንትን ያለችው። እንደፈለጉ ያስረዋል፣ እንደፈለጉ ይገሉሃል። እነሱ ከወያኔ ስር የተሰበሰቡ ኦፒዲዮ በኩል ማለት ነው የተሰበሰቡ ሰዎች እነዛ ናቸው የሚያሳስሩ የተለያዩ ስም ሰጥተው ማለት ነው። አሁን 11 ክፍል ተማሪ ሂስትሪውን ስትሬት አፕ ከዛ ታሰርኩኝ። ተቋረጠብኝ ትምህርቱ ተቋረጠ። አንድ ዓመት ሲቋረጥብኝ ወደ ገጠር ገባሁ። እዛም የስም ተከትሎኝ ሄደ። በየስብሰባው ላይ እኔ ስም መነሳት ጀመረ። ከዛ መጨረሻ ላይ አንድ ሀግም አሰሩኝ። ከዛ ትምህርት በፊት እዛ ሳልደርስ ይጠልፈዋል። ታውቃለህ? ጠልፎ የተለያዩ ቦታ ያስረዋል። አንተ የማታውቀው ቦታ። ከዛ ሁለት ካምፕ ውስጥ መሰለኝ ያሰሩኝ። ከዛ ጠፍቼ ነው የት እንደሆነ አላውቅም። አይኔን አስሮ ነው በተለያዩ ቦታ የሚወስዱ። በተለይ ያን ልጅ ስለነበርኩኝ ብዙ ሰዎች አልቋል። ታውቃለህ? አሁን ኢብሶ ተብሎ የተለያዩ ከሆነ ጋር ያስታካው በተለያዩ ይመቷል። በአብዛኛው ማለት ነው የተማረ ክፍል ይመቱ ነበር በረቀቀ መንገድ እና ደብቆ ነው የሚመቱት። እንደ ደርግ ጊዜ ዝም ብሎ አደባባይ ላይ አይደለም የሚመቱት። ደብቆ የትም ይጥሉሃል። በቃ ሬሳ የማይገኝም። እኔን ግን ሁለት ጊዜ ነው ከካምፕ የጠፋሁት። ከዛ ዳግም እዚህ ሙከጡሪ ሲያስሩኝ ከሙከጡሪም እስር ቤት ሰብሬ የጠፋው እንደ ያው ምንም አስሮ ያስቀምጠዋል። ምንም ከሱ የተለያየ ወይ ሰው ዘመድ ሲጠይቅ እንዲህ አድርጎ ነው ወይ ሰው ገሎ ነው ወይ ዘርፎ ነው ወይ ሰርቆ ነው ይባላል። በቃ እኔ ምንም ፋይል አልተከፈተብኝም። 2 ወር ከምናምን ሲያስሩኝ ከእስር ቤት ጠፋው፣ ጫካ ገባው። ከዛ በተለያየ ቦታ እየሄድኩኝ እዚህ አዲስ አበባም ትምህርት በድብቅም ትምህርቴን ይቀጥል። አንዳንድ ጊዜ በተለይ ክረምት ጊዜ መጠናከሪያ የሚባል ትምህርት አለ እዚህ አዲስ አበባ ይማር ነበር ተደብቄ ማለት ነው። እንዲህ እያልኩ በ90 ዓመተ ምህረት ተያዝኩኝ እንደገና። ሶስተኛ ዙር ማለት ነው። ሶስተኛ ዙር እዛ በተለያዩ ቦታ ነው ያሰሩኝ። እስኪ የት ነው ያዙ? እሱን ስቶሪውን ከገጠር ስመጣ ሱሉልታ ላይ ነው ያዙ። ሱሉልታ ላይ መኪና ላይ ነው ፖሊሶች ያሉበት መኪና ገባሁበት። ከዛ መታወቂያ አምጣሉኝ። ተጠራጥረው መሰለኝ በጣም ነበር የሚፈልጉኝ በዛን ዓመት። ተጠራጥረው ሲጠይቁ ምን የተጠቆምኩ መስሎኝ ነው ሲያፋጥጡኝ። ምንም መሳሪያ አላስኩም። መሳሪያ አስቀምጬ ነው የሄድኩኝ። ከዛ ከመኪና ዘልዬ ሮጥኩ፣ አመለጥኩ። ከዛ ገበሬዎች ተረባርበው ከዚህ ፖሊስ ተኩስ ሲነርሱ ሊደርሱብኝ አልቻሉም። ገበሬው ሮጦ መጣ። እነርሱም በጠመንጃ ይዞ ሲሮጥብኝ በድንጋይ መታሁት። እዛ ከኋላ ደግሞ ምትቼ ጠመንጃ ለመቀበል ስል ከኋላው ነው ገበሬ መታኝ። ወደቅኩ። በዚህ ከዛ ተያዝኩ። እኔ መሆኔን አላወቁም። ወስደው የሆነ ቦታ ሲያደርሱኝ እኔ መሆኔን አወቁ፣ ጮሁ። እዛ በእኔ ላይ ተጣሉ የፌዴራል መንግስትና የፌዴራል መንግስት አካልና የኦሮሚያ። ከዛ እንደ ሻምበል ንጉሴ የሚባል እንትን አለ ብዙ እንዳይገሉኝ እሱ ነው በቃ እሱ ምንም የፖለቲካ ጉዳይ የለበትም ብሎ እንደምንም ተጨቃጭቆ ሻምበል ንጉሴ ይባላል። ኩዩ ሰው ነው መሰለኝ እዚሁ ሰላሌ ሰው። እሱ እንደምንም አዳነኝ እና እዛ ኦሮሚያ ቆየው ተጨቃጭቆ ማለት ነው። ኦሮሚያ ፍቼ ቆየው።
ከዛ ደግሞ እንደምንም እስከ ላይ ሄደው ወደ ማዕከላዊ አመጡኝ። ማዕከላዊ ምርመራ ተደርገው ምንም የተገኘብኝ እንትን የለም። ምንም በቃ በእኔ ላይ የተገኘ ተጨባጭ ነገር የለም። ወደ ፊቼ መለሱኝ። ከዛ ከፊቼ ዝም ብሎ የተለያዩ ነገር ሰው አድኖ ሲያፍን ነበር፣ ሲገል ነበር ብለው እድሜ ፈረዱብኝ። እድሜ ልክ? አዎ። ከዛ እዚህ ደግሞ አመጡኝ። ክሱ ምን ይላል? ክሱ ምን ተብሎ ነው እድሜ ልክ? ክሱ ሰዎችን እያፈነ ይገላል፣ መሳሪያ ከነርሱ ይቀማል። ብዙ መሳሪያ ማለት ነው። ብዙ በተለያዩ ቦታ በተለያዩ ወረዳ ሄዶ መሳሪያን አስፈትቷል ነው። አዎ መሳሪያ በእርግጥ ያው በተለያዩ እንትን እሱ ወያኔ መስለን ነው፣ ወያኔ ሰራዊት መስለን ያስፈታ ነው። እሱ እንግዲህ ይሄን ያህል የሚያስፈርድ አይደለም። ሰውን የመንግስት አካላት የሆኑ ሰዎችን ገለዋል ብለው ነው። እንደገና እዚህ አዲስ አበባም ሰዎችን እያፈነ መንግስት ባለስልጣናትን ያፍን ነበር አሉ። ከዛ ወደ 17 ባለስልጣናትን አፍኗል ተብዬ ነው ይቅርታ አድርጎለት የለቀቀው ተብለው በዛም መጥቶ የመሰከረብኝ። አይሆን እሱ እንግዲህ ያኔ በንዴት ሊደረግ ይችላል። ግን ሰውን እኔ የምጠይቁኝም አሉ በንዴት የመንግስትን አካል ተናድጄ ቢይዝም ወዲያውኑ ይቅርታ የማደርግለት ሁለተኛ ህዝብን አትጉዱ ምናምን ብዬ ነው። ይጠይቁኝ ነበር በድብቅ እነርሱ ራሳቸው ስማቸው መጥራት አልፈልግም። እና እኔ ከታሰርኩ በኋላ ራሱ አዝነው ይጠይቁኝ ነበር። ያለ የሚያመሰግኑኝም አሉ ቤተሰቦች፣ እንደዚህ ብትገለን ኖሮ እኔ 3 ልጅ ነበረኝ ምናምን ብሎ ጠይቀኝ። 6 ዓመት ጠይቀኝ ልጅ ነበር። አሁን የት እንዳለው አላውቅም። እና በዛ በንዴት አንዳንድ ነገሮች መስራት አይቀርም። ግን ይሄን ያለ ተጋነን አይደለም። ሰብአዊነት በንዴት ሰዎችን የሚጎዱ ሰዎችን መያዝ ይችላለሁ። ግን የጎዳቸው የለም። ይቼ ራሱ ያደኩበት ባህል እንደዚህ ጭካኔን እንትን አይለም። ስትናደድ በንዴት ጊዜ ሰውን ለማጥፋት ይችላል። አዎ እንደዚህ አይነት ሰውን ያሳዝናል። በቃ ሲጮህብህ እንደዚህ በወንድ አምላክ ምናምን ብሎ ስጠይቅ ያሳዝናል። ከዛ እተዋለሁ ነው ወደው በቃ ሁለተኛ እንደዚህ እንዳታርግ ብዬ ነው ምለቃቸው። ያ እንትን አለ። ማንም መጥቶ አልመሰከረብኝም። ከዚህ ነፃ ወጣሁ። በዚህ የገደለም ያፈነም አለ ብሎ ነው እነርሱ በጥርጣሬ እንትን ያደረጉኝ። ከዛ ከፌደራል ነፃ ወጣሁ። በዚህ መሀል እንግዲህ ወደ ፌደራል መጥቻለሁ። አለም በቃኝ የሚባል አለ። የት ነው አለም በቃኝ? አለም በቃኝ ድሮ በዘውዲቱ ነው የተሰራው። አለም በቃኝ ከርቸሌ የሚባል አለም በቃኝ የሚባል በዚህ ኦዩ ነው። አሁን ኦዩ በፊት ነው። ኦዩ አጠገብ ነበር። አሁን ኦዩ ነው አሁን የተሰራ ቢሮ ነው የተሰራበት። እኛን አንስተ ነው ከዛ አስነስተውን ማነው እኛን ወስደው ወደ ቃሊቲና ዝዋይ ወስደው ነው እዛ ቦታ ላይ የሰሩት። 97 ነው የተጀመረው፣ 98 ነው የተጀመረው። 97 እኛን ክረምት ውስጥ ወደ ነሐሴ ውስጥ ነው ነሐሴ 16 ከዛ ወስደው ቃሊቲ የሆነ መጋዘን አለ እዛው ከተቱን። ብዙ እንግዲህ የእስር ቤት ጉዳይ በጣም መጥፎ ነው። ከስር ጀምሮ ቢወራ አያልቅም። የእስር ቤት ጉዳይ ብዙ ውሃ የሌለበት ነው። እንደ በፊቱ ግን ለምደንበታል እንጂ ሁሉም እስር ቤት ምግብም የጤና ጉዳይም ውሃም አይነገርም እሱ እና እዛ መጋዘን ውስጥ ከተቱን። ከዛ ግማሹን ወደ ዝዋይ ነው የወሰዱን። ዝዋይ በመሃል ዝዋይ ወሰዱኝ። 99 ዓመተ ምህረት መጀመሪያ ላይ ዝዋይ ወሰዱኝ። ከዛ መለሱኝ። እዚህ ቃሊቲ ነው የቆየሁኝ ማለት ነው። መጨረሻ ላይ ወደ ቅሊንጦ ሄድን። ከዛ በፊት ግን ብዙ የተለያዩ ቦታ ነው የታሰርኩኝ። ይወስዱኝ እስር ቤቶችን ጥቃቅንና ትልቅ ነው። ፊቼ ራሱ ወደ 3 ቦታ ይሆናል መሰለኝ። በጣም ጠባብ ቦታዎች አሉ። አንድም የተቆየሁት በ3 ካቴና ታስሬ ማለት ነው። ወደ ኋላም ያስሩኛል። በጣም ነው የሚፈሩኝ። ያኔ ከካምፕም ይጠፋል ከእስር ቤትም ሰብሮ ይጠፋል ተብሎ ስለተወራብኝ 1 ዓመት ነው ጠባብ ቦታ በቃ ሰው በቆም የሚታሰርበት በ3 ካቴና ነበር የሚታሰረው። ያውቃል ህዝቡ እዛ የታሰረ በኃይለኛ የተባሉ ሰዎች እዛ ታስረው የወጡ አሉ በህይወት እና ይሄን ግን በ3 ካቴና አስረውኝ እጄን የውጭው ካቴና እንደገና በሰንሰለት ወደ ኋላ ነው እግሬን ሽንት ቤት ሲሄድ ራሱ ብዙ ፖሊስ ነው የሚጠበቀው።
መጨረሻ ላይ ወደ ፍርድ ቤቱ ነው አልቀበልም አለ። ማረሚያ ቤቱ ወደ ፊቼ ሲወስዱኝ ፍርድ ቤቱ ነው ልዩ ትዕዛዝ ሰጥቶ ፖሊሶችን ጠርቶ ማረሚያ ቤቱን ፖሊሶች ጠርቶ ብዙ ጊዜ ነው የመለሱኝ ወደዛ ሊወስዱኝ ፖሊሶቹ ማለት ነው። አልቀበልም ፍርድ ቤቱም ትዕዛዝ አንቀበል እሱ እዚህ ከመጣ እንትኖችን ማን ነው ታራሚዎችን ይዞብን ይጠፋል ነው ልምድ ያለው ይዞብን ይጠፋል በሚል አንቀበልም ያሉት። ከላ ፍርድ ቤቱ ጠራቸውና ማረሚያ ቤቱን አዛዦች ልዩ ትዕዛዝ ሰጣቸው። እዛ ወሰዱኝ። 1 ዓመት ከቆየው በኋላ ይዞ ልጠፋ ነው ታራሚዎችን ይዞ ልጠፋ ነው አሉና አሰሩኝ በካቴና ማለት ነው። 5 ዓመት ከ3 ወር ታሰርኩኝ። እንድታጠብ እንኳን ሳይፈቀድልኝ ማለት ነው ገላይ እንድታጠብ ሳይፈቀድ 5 ዓመት እስከ 3 ወር ነው። አንዳንድ ልጆች ሰውነቴ እንትን እንዳይል አንዳንድ ቦታ እዚህ ብብት ስር መሀል እንትን ስር በስፖንጅ ነው እንትን የሚያደርጉልኝ። ሽንት ቤት የሚወስዱኝ ለብቻ ነው ሽንት ቤት የተሰራልኝ። ተሸክመው ነው ሽንት ቤት የሚወስዱኝ ማለት ነው ልጆቹ 5 ወር 3 ወር ከዛ ፌዴራልም የተለያዩ ጨለማ ቤት ነው ታሰሩ 5 ዓመት ከ3 ወር 5 ዓመት ወር አይደለም እና ከዛ ፌዴራልም የተለያዩ ቦታ ታሰርኩኝ። እዚህ ማዕከላዊ አዲስ አበባ ፖሊስ ኮሚሽን እዚህ ወደ ሜክሲኮ አካባቢ እንትን ቦታውን አላውቅም። አለም በቃኝ ዞን 7 ይባላል ከርቸለው አሁን ኤዩ የተሰራበት ከዛ ቃሊቲ ቅሊንጦ ዝዋይ ትልቆቹ ነው የምነግርህ። እንግዲህ ጥቃቅኖቹ እሱ ወር 2 ሳምንት ምናምን እሱ አላሳውስም ብዙ አብዛኛው። ከዛ እንግዲህ ትምህርት ቃሊቲ እያለሁ የድሮ ነጥቤን አይተው እንድማር ፈቀዱልኝ ቃሊቲ እያለሁ ማለት ነው። ከዛ ወደ 9ኛ ተመልሼ ከ11ኛ ክፍል በድሮ ካልኩለም ነው የተማርኩኝ። ከዛ ወደ 9ኛ ተመልሼ ከ9 ጀመርኩ 9ና 10ን ቃሊቲ ተማርኩ ተፈቅዶልኝ ማለት ነው። ከዛ ነጥብ መጣልኝ 10 ማትሪክ። ከዛ በመሃል ተቋርጦብኝ ደግሞ ወደ ኦሮሚያ እንደምንም ተጨቃጭቄ በአመላጅም በምንም ወደ ኦሮሚያ ሄድኩኝና አምቦ ሄድኩኝ። ፕሪፒቶ ይዛ ተከፍቷል ሲባል አምቦ ተማርኩኝ። አምቦ ስትገባ ስቲል እስረኛ ነህ ወይስ ፍሪ ሆነህ? እስረኛ ነኝ። እንዴት እስረኛ ይማራል? እስረኛ ትምህርት ቤት አለ እና ጫሉና ጓደኞቹ አስጀምሮ እስከ ፕሪፒ ደረሰ ትምህርት ቤት አለ። እስር ቤት ትምህርት ቤት በከልቸር ይባላል። እዛ ተማርኩኝ። ነጥብ መጣልኝ ማትሪክ ማለት ማነው ኢንተራንስ መጣልኝ 12ኛ ክፍል ማለት 11ና አምቦ ነው የተማርኩት 11ና 12 ከዛ ነጥብ ስመጣልኝ ወደ አርሲ ደረሰኝ ዩኒቨርሲቲ አርሲ ዩኒቨርሲቲ ነው ደረሰኝ። ከዛ ወደዚህ እንዲመጣልኝና እንድማር እዚህ ማረሚያ ቤት የኦሮሚያ ማረሚያ ቤት ኮሚሽነር አስጠየኩ በሰው እነርሱ ተነጋገሩ ከፌዴራል ጋር የፌዴራል መንግስትና ኦሮሚያ መንግስት ተነጋግረው እኔና ከኔ ጋር የነበሩ ልጆችን አንድ 12 ይሆናሉ መሰለኝ። ከዛ አምቦ ዩኒቨርሲቲ እንትኑ ከዛ የተለያዩ ቦታ ላይ ደረሰን። ከዛ አምጥተው ሰብስበው አምቦ እንድንማር ነበር የተፈቀደልን። ከዛ በመሃል ደግሞ እንዴት ከታች ያሉት ባለስልጣናት የተለያዩ ወሬ ያስወርተው እንዲቋርጥብኝ አረጉ። እንዳልማር አረጉ። ከዛ ወደ ከአምቦ ሆኜ ያስቋርጥብኝ ማረሚያ ቤቱ ይቃጠላል። እንደገና በ2008 አመፅ ተነስቶ ነበር። እሱን ያስደረገ ማረሚያ ቤቱም ሲቃጠል እሱ ነው እንዲያደርገው ተባልኩኝና ሞባይል አስገብተው ነው በቃ እንደ ኦሮሚያ እንትን የሚመራው ማነው ይሄ አመፅ የሚመራው አልኩኝ። ይሄ ከግንጭም ከተለያዩ ቦታ የተደረገው ስልክ ነው አሉ። እዛ ማረሚያ ቤቱም ሲቃጠል እንዳለ የተለያየ ጣሊያን የሰራው በጣም ኃይለኛ አሁን ራሱ አለ መሰለኝ ኃይለኛ ጉድጓድ አለ። ሰው ድሮ እንደዚህ በቁሙ ተቃጥሎ እዛ የሚሞትበት ኢጣሊያን ነው የተሰራችው። እዛ ስር ነው ጉድጓድ አሰሩኝ። አምቦ እዛ 6 ዓመት የተለያዩ ጨለማ ቤት አሰሩኝና 6 ወር በኋላ ወደ ፊቼ መለሱኝ። ከፊቼ በይቅርታ ወጣሁ።
ይህን ይመስላል ባጭሩ የእስር ቤት ሰርክ በወያኔ ዘመን ኦል ቱጌዘር ወደ 20 ዓመት በቃ ወደ 20 ዓመት እንደታሰርኩ 20 ዓመት። እስኪ 20 ዓመት ምን ይመስላል? 20 ቀን እንኳን ታስረው ይላል ኢትዮጵያዊ ያለ 20 ዓመት መታሰር ማለት እንዴት ነው የሚነጋው? ውሎ እንዴት ነው? ምንድን ነው የሚበላው? እስረኛ እንዴት ነው ህይወትን የሚያሳልፈው 20 ዓመት ሙሉ?